ገንዘብ አያዘልልም፣ ብርና ወርቅ አያዘልልም። ካለህበት እስራት ምድር ካሰረች እስራት ፈቶ ሊያዘልል የሚችለው የእግዚአብሔር ኃይል ብቻ ነው። እሁድ ማለዳ ኃይልን የምንቀበልበት ከየትኛው እስራት ዘለን የምንነሳበት በእግዚአብሔር መንፈስ በአዲስ ጉዞ የምንጓዝበት ቀን ይሆናል። ሁላችሁም ይህንን ኃይል ለመቀበል እንድትመጡ እጋብዛችኋለሁ። ዘለ ትነሳለህ። ዘሎም የተነሳበት ምክንያት የእግዚአብሔር ኃይል ሲያገኘው ሰዎች ከሚያውቁት ሀገር ከሚያውቀው ጠላት ከሚያውቀው ሁኔታ ዘሎ ተነሳ። የማዘለል የሚችለው የእግዚአብሔር መንፈስ ብቻ ነው። በምንም አይነት ሁኔታ ብትያዙ ተፈጥሮን ከሚያስደነግጥ ተፈጥሮን በሚያስደነግጥ ኃይል እግዚአብሔር አዘልሎ ያስነሳችኋል። በጌታ በኢየሱስ ክርስቶስ ስም ይሄ በህይወታችሁ ሆነ። ሰላም ቅዱሳን፣ የእግዚአብሔር ሰላምና ጸጋ ይብዛላችሁ። የፊታችን እሁድ ግንቦት 24 ከማለዳ 3 ሰዓት ጀምሮ የእግዚአብሔር ኃይል የሚገለጥበት እግዚአብሔር በስራው በኃይል የሚሰራበት ሁላችሁም እንድትመጡ እጋብዛችኋለሁ። በብዙ እስራት ውስጥ ያላችሁ በብዙ አይነት ድካም ውስጥ ያላችሁ እንድትመጡ እጋብዛችኋለሁ። እግዚአብሔር በስራው ታላቅ ነገር ያደርጋል። አድራሻ ሰሚት ፍየል ቤት ኪዳነ ምሕረት ማዞሪያ ከፍ ብላችሁ ታገኙናላችሁ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ቁጥር ያገኙናል። ዘለህ ትነሳለህ። ገንዘብ አያዘልልም፣ ብርና ወርቅ አያዘልልም። ካለህበት እስራት ምድር ካሰረች እስራት ፈቶ ሊያዘልል የሚችለው የእግዚአብሔር ኃይል ብቻ ነው። እሁድ ማለዳ ኃይልን የምንቀበልበት ከየትኛው እስራት ዘለን የምንነሳበት በእግዚአብሔር መንፈስ በአዲስ ጉዞ የምንጓዝበት ቀን ይሆናል። ሁላችሁም ይህንን ኃይል ለመቀበል እንድትመጡ እጋብዛችኋለሁ። በስፍራው ላገለግላችሁ እገኛለሁ። እግዚአብሔር በዛ ስፍራ ይገኛል፣ ታላቅ ነገር ያደርጋል። ለሁላችሁም እጅ በመጫን እግዚአብሔር በመራኝ መንገድ ሁሉ አገለግላችኋለሁ። እግዚአብሔር ይባርካችሁ። ሁላችሁም እንድትገኙ ጋብዛችኋለሁ። እሁድ ማለዳ ከ3 ሰዓት ጀምሮ አይቀርም።